ሌሊቱንና አሁን የተሰሙ መረጃዎችን ወደ እናንተ አደርሳለሁ። ሁለቱም አካላት ማለትም እስራኤልም ኢራንም እንግዲህ ከፍተኛ የሆነ ጥቃት ሲሰናዘሩ ነው ያደሩት። ኢራንም እስራኤል ላይ በተነዘረችው እጅግ በጣም ከፍተኛ የሆነ የሚሳኤል ጥቃት እንግዲህ ብዙ ሰዎች ህይወታቸውን እንዳጡ እየተነገረ ይገኛል። በአሁኑ በተለይም በሃይፋ ከተማ የሚገኘው የኃይል ማመንጫ እንግዲህ እንደተመታ እየተነገረ ይገኛል። በዚህም ምክንያት እንግዲህ ከተማዋ ግማሽ በግማሽ እንግዲህ መብራት አጣ ነበር ያደረችው። በተጨማሪም እንግዲህ ይህ ከኋላ የምትመለከቱት ፍንዳታ እንግዲህ ከኢራን የተላከ ሚሳኤል ሳይሆን ነገር ግን በእስራኤል ሀገር የሚገኝና ከኢራን የሚላኩ ሚሳኤሎችን የሚያከሽፈው የኤር ዲፌንስ ሲስተም ነው። እንግዲህ ራሱ ላይ ጥቃት እየፈጸመ ነው የሚገኘው። እንግዲህ በአሁኑ ወቅት ብዙዎችም እየተናገሩት እንዳለው ከሆነ ይህ ኢረር ወይም ይህ ክስተት የተከሰተው ምክንያቱ ደግሞ ከወትሮ የበለጠ እጅግ በጣም ብዙ ስራ ስለበዛበት ነው ተብሎ እየተነገረ ይገኛል። በምትመለከቱ መልኩ እንግዲህ ራሱ ወድቆ እንግዲህ ጉዳትን አስከትሏል በዛው ሀገር በእስራኤል ላይ ማለት ነው። ተጨማሪም እንግዲህ እስራኤል ኢራን ላይ በወሰደችው ጥቃት አሁንም ተጨማሪ 2 ጀነራሎች መሞታቸው ተነግሯል። ከዚህ ውስጥም አንደኛው ጀነራል እንግዲህ የኢራን የስለላ ተቋም ዋና ቺፍ ናቸው እኚህ ሰውዬ ማለት ነው። በተጨማሪም ኢራን እንደተናገረችው ከሆነ 2 እና ከ2 በላይ የሆኑ የሞሳድ አባላት ማለትም በኢራን ውስጥ ሲሰሩ የነበረና የተለያዩ ጥቃቶች ሲሰነዝሩ የነበሩ 2 ሰላዮችን ይዣሉ ብላ ተናግራለች። እነዚህም ኢራን ውስጥ የሚገኙ የስለላ አባላት እንግዲህ በቤታቸው ውስጥ እነዚህን ድሮኖች የምትመለከቷቸውን ተንቀሳቃሽ የሆኑ ድሮኖችና ቦምብ የታጠቁ ድሮኖች በመስራት ኢራን ሀገር ውስጥ በሚገኙ የተለያዩ ኤር ዲፌንስ ሲስተሞች ላይ ጉዳት ሲያደርሱ ነበር። ለዚህም ሲዘጋጁ ነበር ተብሏል። እነዚህም ድሮኖች ቦምብ የሚታጠቁ ሲሆኑ እንግዲህ በሪሞት ነው ኮንትሮል የሚደረጉት። ኢራን ውስጥ ሆነው በሚኖሩበት ቤት እንግዲህ እነዚህን ድሮኖች በ3D ፕሪንተር እየሰሩ ቦምብ እያስታጠቁ ኢራን ላይ የተለያዩ ጥቃቶችን ሲፈጽሙ ነበር ብላ ያሰበቻቸውን 2 ሰዎችና ከዛ በላይ የሆኑ ሰዎች በቁጥጥር ስር እንደዋለች ተናግራለች። በሚያዙበትም ወቅት እንግዲህ ወደ 200 ኪሎ ግራም የሚመዝን ቦምብ ወይም ፈንጂ ተገኝቷል ተብሎ የተነገረ ይገኛል። ታዲያ የኢራንና የተለያዩ ሚዲያዎች እየተናገሩት እንዳለው ከሆነ እነዚህ ሰዎች እንግዲህ የሞሳድ አባል ናቸው ወይም ቅጥረኛ ናቸው ተብሎ የተነገረ ይገኛል። በአሁኑ ወቅትም እንደታወቀው ከሆነ እነዚህ የተያዙ ሰላዮች እንግዲህ በሞት እንዲቀጡ በስቅላት እንዲቀጡ ተደርጓል ተብሎ የተነገረ ይገኛል። በተጨማሪም ዜና እንግዲህ አሜሪካ ከተለያዩ ስቴቶቿ እንግዲህ ብዙ ኤርፕሌኖችን እየሰበሰበች ነው፣ ወደ አንድ ቦታ እያቀኑ ነው ተብሎ የተነገረ ይገኛል። ወደ 24 የሚጠጉ ፕሌኖች ናቸው። እነዚህም ፕሌኖች እጅግ በጣም ግዙፍ ሲሆኑ በአየር ላይ እንግዲህ ነዳጅ ለመቅዳት የሚያግዙና የሚሆኑ ፕሌኖች ናቸው ተብሎ የተነገረ ይገኛል። ይህንንም በመጥቀስ እንግዲህ የአሜሪካ የጦርነት ዝግጅት ላይ ነች ተብሎ የተነገረ ይገኛል። ወይም ከፍተኛ የሆነ እርዳታ ለእስራኤል ልታደርግ ነው ተብሎ የተነገረ ይገኛል ማለት ነው። በአሁኑ ወቅትም እነዚህ 2 ሀገራት እርስ በርስ ከባድ የሆነ ጥቃትን እየሰነዘሩ ይገኛሉ። ይህም ጥቃት እንግዲህ በአይነቱና በስፋቱ ካሁን በኋላም እየጨመረ ነው የሚሄደው ተብሎ የተነገረ ይገኛል። የትኛውም ሀገር የመቀዝቀዝና የመረጋጋት ሁኔታ ነገሮችን በሰላማዊ መልክ ሴትል የማድረግ ሁኔታ እየታየ አይደለም በአሁኑ ወቅት። ዶናልድ ትራምፕም ከሰዓታት በፊት በተናገሩት መሰረት እንግዲህ ትንሽ እንያቸው ይለይላቸው የሚል ሐሳብ ያለው ነገር ተናግሯል። በመጨረሻም በአሁኑ ወቅት በተለያዩ ሶሻል ሚዲያዎች እየተዘዋወረ ያለን አንድ ቪዲዮ ልጋብዛችሁ። ከአየር ላይ ወይም ከፕሌን ላይ የተቀረጸ ቪዲዮ ነው። ኢራን እስራኤል ላይ ጥቃት ሲሰነዝር የሚያሳይ ቪዲዮ ነው። እንግዲህ ከኢራን እየተነሳ ነው። እነዚህ ሚሳኤሎች የምታያቸው እንግዲህ ከኢራን እየተተኮሱ ነው። በዚህ መልኩ ሄደው ነው እንግዲህ እስራኤል ላይ የሚያርፉት ማለት ነው። እንደምትመለከቷቸው እጅግ በጣም ብዛት ያላቸው ነው። አትሞስፌሩን ፔኔትሬት አድርገው ነው የሚሄዱት። በዚህ መልኩ ነው እንግዲህ እዛ ሄደው የሚያርፉት ማለት ነው። እነዚህ ቪዲዮዎች እንግዲህ ዓለምን እያነጋገሩ ይገኛሉ። ጊዜ ካላችሁ ተመልከቱ። አዲስ ነገር ካለ መመለስ ይሆናል። አዳዲስ ኢንፎርሜሽኖችን ከፈለጋችሁ ፎሎ እና ላይክ ማድረግ እንዳትረሱ። بس تصير فوق الغلاف الجوي كيف بتختفي